ሰላም እህቶቼና ወንድሞቼ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። በጣም ደስ ብሎኛል። በእውነት ይህን ሳምንት ያገኙት ምላሽ በጣም የሚያኮራ የሚያስደስት ነው። አሁን ሁሉም ከያቅጣጫ ተነሳስተዋል። እግዚአብሔር ይስጥልን። የመብርሃንን ቤት ለመስራት ያላቸው ጉጉት በጣም የሚያስደስት ነው። እውነት ልንገራችሁ ከተለያየ አቅጣጫ የማገኛቸው ምላሾች፣ ከስር የሚጽፉልኝ ኮሜንቶች፣ በየአካውንቱ ላይ የሚከቷቸው ብዛቶቹ ሁሉ በጣም እውነት ልንገራችሁ በጣም ደስ ይላል። በርቱልኝ። እውነት ልንገራችሁ እናስጨርሰዋለን። አንዲትም ቤተክርስቲያን አትዘጋም። አንዲትም ቤተክርስቲያን ተጀምረ አትቆምም። እውነት ልንገራችሁ ሰሞኑን የሆነ ደብዳቤ ልኬላችሁ ነበረ። ይሄኛው ደብዳቤ ማለት ነው። ይሄኛው ደብዳቤ ከቤተ ክርስቲያኗ የተሰጠን ፍቃድ ነው፣ ህጋዊ ፍቃድ ነው። እዚህ ላይ በሚገኘው አካውንት ነው የምትከቱት። የትኛውም ዓለም ላይ ያላችሁ ሰዎች ዱባይም የትም ይሁን እዚህኛው አካውንት በዚህኛው አካውንት ነው የምትከቱት። ይሄ ከቤተ ክርስቲያኗ የተሰጠን ህጋዊ ደብዳቤ ነው፣ ህጋዊ አካውንት ነው። ስለዚህ ወንድሞቼና እህቶቼ 5 10 እየሆናችሁ አንድ ላይ ታጠረቃቅሙና እዚህኛው አካውንት ላይ ተከታላችሁ። ሁላችሁም በቃ ለጓደኞቻችሁ ነገሩ፣ ቀስቅሷቸው። እውነቴን ልንገራችሁ ያልቃል፣ ባጭር ጊዜ ውስጥ ያልቃል። እቺ ታሪካዊ ቤተክርስቲያን ናት። እውነቴን ልንገራችሁ ሆሳዕና ቅድስት ድንግል ማርያም ቤተክርስቲያን እጅግ በጣም ሲበዛ ታሪካዊ ነው። በጣም ያስደስተው ነገር ደግሞ ከፊታችን ሆሳዕና በዓል አለ። ሆሳዕናን በሆሳዕና ድል የሆነ በዓል ነው። እውነቴን ልንገራችሁ ኢትዮጵያ የምትገኙ ማናችሁም ሆሳዕና ሄዳችሁ ሆሳዕናን በዓል በሆሳዕና ማክበር አለባችሁ። እግዚአብሔር ይስጥልን ስለምታደርጉ ድጋፍ ሁሉ በጣም ደስተኛ ነኝ። ደስ እያለኝ ነው። በርቱልኝ። አንዲትም ቤተክርስቲያን አትዘጋም። አንዲትም ቤተክርስቲያን ተጀምራ አትቀርም። እውነቴን ልንገራችሁ ሁላችንም ከልባችን ከተነሳሳን ምንም ማናደርገው ነገር የለም። በርቱልኝ። እኔ ያው እንደነገርኳችሁ የኔ ስራ መለመን ማስተባበር ነው። ቤተክርስቲያኗ ያለችበትን ሁኔታ ለእናንተ ማስረዳት ነው። እግዚአብሔር ይስጥልን፣ እግዚአብሔር ይስጣችሁ። በጣም ደስ የሚል እንቅስቃሴ ነው ያለ። ስለዚህ አሁንም ቢሆን ለጓደኞቻችሁ ሼር እያደረጋችሁ ይሄ ማህበር ይሄ አካውንት መብዛት አለበት። ምክንያቱም ይሄ አካውንት አንዲት ቤተክርስቲያን ላይ ብቻ የሚቀር አይደለም። በእናንተ ጥቆማ መሰረት እርዳታ የሚፈልግ እገዛ የሚፈልግ ቤተክርስቲያኖችን እየዞርን እየለመንን የምናስጨርስበት ቻናል ስለሆነ በርቱልኝ። ሼር እያደረጋችሁ ለጓደኞቻችሁ አብዙ። እግዚአብሔር አምላክ ከናንተ ጋር ይሁን። ጠንክሩ። እውነቴን ልንገራችሁ ጠንክሩ። በጣም ደስ የሚል ምላሽ እያገኘው ነው። እግዚአብሔር ይስጥልን። እመብርሃን ከሁላችን ጋር ትሁን። ልመናችንን ጸሎታችንን እመብርሃን ትስማ። እኛ የሷን ቤት እየሰራን ነው አይደል እንዴ? እሷ የኛን ቤት ትስራልን። እውነቴን ልንገራችሁ በርቱ። እግዚአብሔር አምላክ ብርታቱና ጤንነቱን ይስጣችሁ። አሜን። በጣም ደስ ብሎኛል። በርቱልኝ። ሰላም ዋሉ።